ሳውዲ አረቢያ ጠፍታችሁ የምትሰሩ ኢቃማ ማውጣት ተጀመረ። የብዙዎቻችሁ ጥያቄ የተበለገው ኢቃማ ፎቶ የሌለንስ፣ ፓስፖርትስ የጠፋብን ፓስፖርት የሌለንስ ነው። የሁሉንም ጥያቄ መልስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ እንኳን ደስ አላችሁ። እንግዲህ ጠፍቼ ነበረ፣ በአስደሳች ዜና ነው የተመለስኩት። እንኳን ደስ አላችሁ። ሳውዲ አረቢያ ላይ ጠፍታችሁ የምትሰሩ እንኳን ደስ አላችሁ ለማለት ወዳለሁኝ። እንግዲህ ሳውዲ አረቢያ ላይ እንደሚታወቀው ቶሎ እንደዚህ የምህረት አዋጅና እንደዚህ አይነት እድል አይገኝም። አሁን ግን ለአንድ ወር ቢሆንም ጥሩና ደስ የሚል ብዙ እህት ወንድሞችን ከብዙ ስቃይ የሚገላግልና የሚጠቅም እድል ነው የመጣልን። በቅድሚያ እንኳን ደስ አላችሁ ልላችሁ ወዳለሁ። እንግዲህ ጠፋ ብዬ ነበረ አለውኝ ቲክቶክ ላይ ግን በጣም ጠፍቼ ነበረ ዩቲዩብ ላይ። ዛሬ በአስደሳች ዜና ተመልሻለሁኝ ማለት ነው። እሱም ምንድነው ጠፍታችሁ የምትሰሩ ያው ሰሞኑን እየተዘዋወረ በእርግጠኝነት አብዛኞቻችሁ ማረጃው ይኖራችኋል። ግን ደግሞ ማረጃው ለሌላችሁ አስደሳች ዜና ነው። ኢቃማ ማውጣት ትችላላችሁ። ጠለብ መታችሁ ስትሰሩ የነበራችሁ የጠፋችሁ ልጆች ኢቃማ ማውጣት ትችላላችሁ ማለት ነው። በላቀል ሁሩብ የሆነባችሁ ማለት ነው። በላቅ የተደረጋችሁ ከጠፋችሁ በኋላ በላቅ የተደረገ በላቁ ይነሳና በአዲስ ከፊል ኢቃማ አውጥታችሁ ሙቂም ሆናችሁ መስራት ትችላላችሁ። ብትፈልጉ ጠለብ ሆናችሁ መስራት ትችላላችሁ። ብትፈልጉ ደግሞ ሁርያ ከፊል ካገኛችሁ ከፍላችሁ በራሳችሁ ብር ሁርያ ሆናችሁ መስራት ትችላላችሁ ማለት ነው። እጅግ በጣም ደስ የሚል ዜና ነው ሐቂቃ ማለት ነው። ምክንያቱም እዚህ ለብዙ አመታት ያሳለፉ አሉ። አገር ገብተው መውጣት አይችሉም። በኢቃማ ምክንያት ሄደው ተመልሰን እንምጣ ቢባል እንኳን በስማ አለ። ወደ ሌላ ሀገር ላለመሄድ እዚሁ እዚህ ከለመድን እዚሁ ነው የምንለውና ያንን ነገር ላለመተው ብለው ልጆቻቸውን ወልደው የላኩ ማየት የሚፈልጉ ቤተሰቡን ሄደው አይተው ዘይረው መምጣት የሚፈልጉ ብዙ ሰዎች አሉ ሐቂቃ ማለት ነው። እኔ ወንዶችን በማምጣትና ሴቶችንም እንደዚሁ ስራ በማስገባት በመለቀው ቪዲዮ ስር በኮሜንትም በውስጥም እየገቡ ኢቃማ ማሰራት ይችላልሽ ወይ፣ በባህር የመጣ በዚያራ የመጣን ድሮ በጠለብ የጠፋን ኢቃማ ማውጣት እንችላለን ወይ? እነዚህ ጥያቄዎች ሁሉ ጊዜ የምጠየቃቸው ጥያቄዎች ነበሩና አልহামዱሊላህ ረብል ዓለሚን ይሄ በመሆኑም እጅግ በጣም ነው ደስ ያለኝ። አሁን ያው ይሄን እድል መጠቀም አለባችሁ። ሀገር ገብታችሁ ቤተሰቡን ለማየት ልጃችሁን ለማየት ኢቃማ አውጥታችሁ ከፈለጋችሁም ሁርያ ከፈለጋችሁም ጠለብ ነቅል የምታረጉ ልጆች በተለይ በጠለብ ለመስራት አሰባላችሁ ሰዎች ግን ቀድማችሁ ነቅል ካረጉላችሁ በኋላ ሄዳችሁ ቤተሰብ ዘይራችሁ እንደምትመለሱ ንገራቸው ማለት ነው ኢትፋቅ ላይ። ሌላኛው ደግሞ ማወቅ ያለባችሁ ብዬ ያሰብኩት ነገር ምንድነው በዚያራ የመጣችሁ ልጆች ከ7 አመት ወይም ከ6 አመት በፊት ዚያራ ክፍት ነበርና በዛ ጊዜ የመጣችሁ ልጆች ከፊላችሁ ኢቃማ ካላወጣላችሁ ኢቃማ አውጥቶ የፈለገ ብትጠፉም ጠፍታችሁ እየሰራችሁ ቢሆንም ኢቃማ በዛን ጊዜ የሆነ ቀራራ ነበረ። ኢቃማ ያላወጣ በራሳቸው ስም ያላረጓቸው ልጆች ይሄንን እድል መጠቀም አትችሉም ማለት ነው። እኔ እንደሰማሁት እንዳለኝ ማረጃ ማለት ነው። ምናልባት በህደት እነሱም ማስራት ሊችሉ ይችላሉ። ምናልባት ግን አሁን ላይ ባለኝ ማረጃ ኢቃማ ከዚህ ሀገር ያልወጣላቸው ሰዎች መስራት እንደማይችሉ ነው። ምክንያቱም ይሄኛው አዋጅ ወይም ይሄ ነገር የተሰጠው ኢቃማ ኑሯቸው ኢቃማ ከፊሎቻቸው አውጥተውላቸው በላቅ ላረጉባቸው ሰዎች ናቸው። በላቁ ይነሳና እንደ አዲስ ከፊል ቀይረው ሙቂም ይሆናሉ፣ ህጋዊ ይሆናሉ ማለት ነው። ያ ነው። በዚያራ የመጣ ልጆች ደግሞ አብዛኞቻቸው ኢቃማ አልተሰራላቸውም በሳቱ። እንደውም ውጭ እንዲወጡ ተፈቅዶላቸው ከፍለው እየወጡ ምናምን ነበረ አስታውሳለሁ ማለት ነው። ማለትም ከፍለው የወጡም አሉ፣ ዝም ብለውም ተፈቅዶላቸው የወጡ አሉ፣ ጠፍተውም የወጡ አሉ። አብዛኞቻቸው ኢቃማ ባለመውጣቱ ብዙ ነገር እንግልትም ያዩ አሉና ምናልባትም ከትንሽ ጊዜ በኋላ ወይም ደግሞ እስኪ ያወጣና ይሄን እድል የተጠቀመ ሰው ካለ መጥቼ መነግራችሁ ይሆናል። እንደዚህ አይነት ኢንፎርሜሽን ለማግኘት ኢቃማም ለማውጣትና ለማሰራት ከፈለጋችሁ ፍሩት ቲክቶክ ብላችሁ ብትገቡ ፍሩት ሳይድ ብላችሁ ብትገቡ ታገኙኛላችሁ። እዛ ላይ ቫዩ ላይ ደግሞ ስልኬ ያለ ዋትስአፕ ሚሞም ቴሌግራምም ታገኙኛላችሁ። የምትፈልጉትን ማረጃ ኢቃማም ማውጣት የምትፈልጉ ከሆነ ምሰጣችሁ የሚሆን የማግዛችሁና ወይም ከከፊል ለማገናኛችሁ ይሆናል። ባዩ ላይ ስልኬ ስላለ ቲክቶክ ሄዳችሁ በውስጥ አናግሩኝ ማለት ነው። ሌላኛው ደግሞ ምንድነው የፓስፖርት ጉዳይ ነው። ፓስፖርት
ጥለን የወጣንሳ መቼም ስንጠፋ አንዳንዶቻቸው እንጂ ፓስፖርት በእነሱ እጅ ከሆነ ይዘን አንጠፋም አይደለም የሚጠፉ ልጆች ፓስፖርት ይዘን ያልወጣንስ ኮርጆን ሀይ እየተጠየቀም ስለሆነ የበፊቱ ፓስፖርት ነው የሚባል ዜናም አለና የበፊቱ ፓስፖርት ነው ያሁኑ አዲስ ያሳደሳችሁ ፓስፖርት አይሆንም ፓስፖርቱ ያሳደሳችሁት ፓስፖርት አይሆንም ሳይሆን የበፊቱ ፓስፖርት ድኩሊያ ስላለበት ቢኖር ወይም እሱ ቢሆን የተሻለ ነው። ሌላኛው ደግሞ የኢቃማ ፎቶ ዋና አስፈላጊና ካላችሁ በጣም የተወደደው በቀላሉ ማውጣት የምትችሉት የኢቃማው ፎቶ ያ የተበለገው የበፊቱ ኢቃማ ፎቶ ካላችሁ በአጋጣሚ እንኳን የሰወራችሁት ነገር ከሆነ ለቤተሰብ መላካችሁት ነገር ከሆነ ለማስመጣት ለመፈለግ ሞክሩ። ዋናው እሱ ነው። የኢቃማው ፎቶ ካለ በጣም ያግዛችኋል ማለት ነውና ይሄ ነበር አብዛኛው ጥያቄ። በተለይ ፓስፖርት ነው የበፊቱ ፓስፖርት እንዴት እናድርግ የበፊቱ ፓስፖርት የለንም ነበር እያላችሁ የነበራችሁት ማለት ነው በውስጥ ችግሩ ከበፊቱ ፓስፖርትና ወይም ካሁኑ ፓስፖርት ጋር ሳይሆን እዛ ፓስፖርት ላይ ዱኩሊያ የተመታበት ስለሆነ ነው ያ ነው። እናም ደግሞ ኢቃማው በፊቱ ካላችሁ በላቅ የተደረገው ኢቃማ ካላችሁ እሱ ራሱ በጣም ዋና ነው ያስፈልጋል ማለት ነው። እና ጊዜው ገደቡ ስለስንት ጊዜ ነው የተሰጠው? እስካሁን እኔ ባለኝ ማረጃ ሰውዬም ይሄንን ስራ ነው የሚሰራውና ያለኝ እስከ አረፋ ድረስ ነው። ለአረፋ እንግዲህ እንደሚታወቀው 1 ወር ከምናምን ቢቀረው ነው ምናምኗ ሄዳለች። እንደውም 1 ወር በዘብጥ ነው የቀረው ብዬ ነው ማስበውና እንደዛም ነው 1 ወር ብቻ ነው ያለው ማለት ነው ይሄ የምህረት አዋጅ። ብዙዎቻችሁ ይሄን እድል ስትፈልጉት ነበር ስትጠይቁ ነበር። እንደውም ለማውጣት ሞክረው ብዙ የከሰሩ ልጆች ነበሩ። እድሉን ለመጠቀም ሞክሩ። በተቻላችሁ አቅም ሰርታን እንከፍላለንም እያላችሁ ከፊሎቻችሁን እንዲያግዟችሁ አድርጉ። ይሄ ጥሩ እድል ነው ሀቂቃ ለኛ። ለምን ብዙ ጊዜ በእስር ቤት እንግልት ብዙ ነገር እናያለን። ሀገር ለመግባት የሚፈልጉ ተይዘው የሚገቡ አሉ። ብዙ አይነት እንግልቶች ምክንያቱም ፍቃድ ኢቃማ ስለሌለን ብቻ ፍቃድ ህጋዊ ስላልሆነን ብቻ ያ ነገር ስለሌለን ብቻ ብዙ አይነት እንግልቶች ኢትዮጵያውያኖች ሳውዲ አረቢያ ላይ እንደሚያሳልፉ የታወቀ ነው። ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ይሄንን እድል ሀቂቃ አብዛኞቻችሁ ደግሞ ግራ ተጋብታችኋል። ይሄ ነገር እውነት ነው ወይ አይደለም ወይ? አንደኛ አረቦችም ጭምር ቪዲዮ እየተሰራ ነበር። ሁለተኛ ደግሞ ትዊተር የተለያዩ ቦታዎች አሉ ማረጃዎችን ፈላልጉና ሀቅ ነው ወይ የሀቅ ነው አይደለም የሚለውን ለማየት ሞክሩ ማለት ነው። ሌላኛው ደግሞ አዎ ይሄ ነገር ሀቅ ነው። ሳውዲ አረቢያ ጠፍተው ለሚሰሩ ወይም ደግሞ ኢቃማቸው ብሎ በላቅ ለሆነባቸው ሰዎች በላቅ ተነስቶላቸው እንዳዲስ በአዲስ ከፊል ኢቃማ እንዲሰሩ ፈቅዳለች። ይሄን የምህረት አዋጅ አውጥታለች። እውነት ነው እውነት አይደለም ነው ብላችሁ ለተወዛገባችሁ ነው ይሄ መልእክቴ። ስለዚህ ይሄ እውነት ነው። ለማውጣት ሞክሩ። ጊዜያችሁን ተጠቀሙበት። ሀቂቃ ጥሩ እድል ነው። እጅግ በጣም አንዳንድ ያልፈልፎ የሚገኝ ጥሩ እድል ነው። ልትጠቀሙበት ይገባል። ሌላው ምንድነው ፓስፖርት እንዳዲስ እንደ ፕሪንት የምታስቡ ልጆችም አላችሁና ምናልባት የሚጠቅም ከሆነ አስቡ። ግን ደግሞ ከሀገርም ወይም ከየትም ፎቶ ካላችሁ ኮዱ ቁጥሩ ምናምን ካላችሁ የመሳብ ግዴታ አይደለም ማለት ነው። ለዛሬ ይዤ የመጣሁት ይሄንን ነበረ። ይሄን ማረጃ ላዳምጣችሁ ብዬ ነው። ያው ለዛሬ ይዤት የመጣሁት ይሄ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። በቀጣይም ጥሩ ነገሮች ይዤ እመጣለሁኝ። አልጠፋም ካሁን በኋላ። ሰላም አለይኩም ወራህመቱላሂ ወበረካቱ።